ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። እንደምትሰሙኝ ደግሞ ድምጼ ትንሽ ያዝ አድርጎታል። ጉንፋን ይዞኛል። ኃይለኛ ጉንፋን ነበረ እና ለዛ ነው ይቅርታ መጠየቅ ፈልጋለሁኝ። ዛሬ እንድንማማርበት የመጣሁት ርዕስ ምንድነው? ከዛሬ 10 ዓመት በፊት እንዴት ነበርን ብላችሁ ታስባላችሁ ብዬ አስባለሁኝ። እንዴት ነበረ የሰራችሁት ጥሩ ስራ ካለ ያጠፋችሁት ጥፋት ካለ መማማሪያ ይሆናል ብዬ ስላሰብኩኝ የኔን ህይወት እዚህ ጋር አምጥቼ ሼር ላረጋችሁ ፈልጌ ነው። እንግዲህ ከዛሬ 10 ዓመት በፊት ትምህርቴን ጨርሼ ግራጁዌት አድርጌ ወደ ስራ ዓለም የተቀላቀልኩበት አመት ነበረ። ትምህርት ላይ ደስ ይላል። በጣም ደስ የሚሉ ጓደኞች ሃይ ስኩል ላይም ኤሌመንተሪ ላይም ዩኒቨርሲቲ ላይም ጥሩ ጓደኞችን የሆነ ደስ የሚል ቫይቦችን አሳልፌ ነው የመጣሁትና ስራ ስቀጠር እንዳጋጣሚ እንደድል ደግሞ ሆኖ እኔ ስራ አላጣሁኝም። ወዲያው በቃ ሳምንት ነው የተቀመጥኩት። ጎንደር ዩኒቨርሲቲ ነበር የተማርኩት። ከዛ ተመርቄ መጥቼ እቺ ሳምንቷም ይሄ የግራጁዌሽን ቤተሰብ የሚያዘጋጀው ግርግር ምናምን አለ በሱ ነው እንጂ በቃ ቶሎ ነው ስራ ያገኘሁት። እንዳልኳችሁ ሳምንት ነው ቤት የተቀመጥኩት እና አብረውን ከሚሰሩ የስራ ባልደረቦቻችን ጋር ያለን ግንኙነት ምን ይመስላል? እኔ ስለተሸወድኩበት ማለት ነው። እኔ በባህሪ በተቻለኝ አቅም ሰው ላይ ላለመድረስ ነው የምሞክረውና በጣም ሰው ቶሎ አልግባባም። ከተግባባው ግን በጣም ነው የምቀርበውና ሁሉም ሰው በቃ እኔ የሳቀልኝ ሰው ሁላ የሚወደኝ ምናምን አይነት ነገር ነበር የሚመስለኝ። ልጅነትም ነው ኢቭን ትልቆ አሁን ራሱ ትልቆኝ ከጥቂት ጊዜ በፊት ነው ሰው ዝም ብሎ እንደሚጠላ የሚያወቅኩት ማለት ነውና ለሰው ጥሩ ከሆንኩኝ ከሳቁልኝ ካሉልኝ በቃ ይወዱኛል ማለት ነው ብዬ ነው ማስበውና እኔም በጣም ነው የምወደው ሰውን እና ያ በጣም ትክክል ያልሆነ ነገር ነው። ምክንያቱም ሜቢ ስራ ላይ አላቅም ይሄ ኮምፒቲሽን ስላለ ይሁን ምን ይሁን አላቅም ብቻ የሆነ ጠልፎ የመጣል ምናምን አይነት እንትኖች አያለሁኝ። አሁን ኢቭን አሁን ቁጭ ብዬ ሳስበው እንዲህ ግን ምን ሆኖ ነው ምናምን እላለሁኝ። አሁን ያው ቤት ውስጥ ቁጭ ብዬ ነው ልጆቼን ማሳድገውና ያንን ለማሰብ ጊዜ አለኝ እና ሳስበው ይገርመኛል። እና ምን ለማለት ነው የፈለኩት የስራ ባልደረቦቻችሁ ጓደኞቻችሁ አይደሉም። ስራ ላይ ስራችሁንና ስራችሁን ብቻ ሰርታችሁ መለያየት ነው እንጂ ሌላ አይነት ፐርሰናል ላይፋችሁን ሼር ማድረግ የሆነ ኦፕን መሆን አያስፈልግ። በቃ ስራና ስራ ነው የሚያገናኛችሁ። ምክንያቱም እኔ በጣም በሃርድ ዌይ ነው የተማርኩት ይሄንን ነገር ማለት ነው። ኢቭን እስከ ቅርብ ጊዜ ድረስ ማለት ነው። ቅርብ ጊዜ ማለት መጨረሻ የምሰራበት መስሪያ ቤት ኢቭን በጣም በቃ የሚገራርም አይነት ባህሪ ያላቸው ሰዎች ስለገጠሙኝ ማለት ነው። ሶ ከኔ የተማርኩትን ህይወት ሼር ሳረጋችሁ አብራችሁ የሚሰሯችሁ ሰዎች ኦፕን አትሆኑላቸው። ስራችሁን ሰርታችሁ ወደ የቤታችሁ ተመለሱ እንጂ ይሄ አብሮ መቃለድ በቃ ስራና ስራ ብቻ ነው ሊያገናኙችሁ የሚገባው። በመጀመሪያ ደረጃ እሱ እንድታውቁ ፈልጋለሁ። በሁለተኛ ደረጃ ደግሞ እንዳልኳችሁ ተመርቄ መጥቼ ስራ ያስኩኝ። በአመቱ ሌላ ትምህርት መማር ጀመርኩኝ ማኔጅመንት ማለት ነውና አሁን ላይ ሳስበው እንደ ሴት እንደ እናት ልጅ ሲወለድ እኔ የማስበው ልጅ ስወልድ ቁጭ ብዬ ልጆቼን ማሳደግ አለብኝ። ግን ቁጭ ብዬ ልጆቼን ሳሳድግ ሌላ ኢንካም ሶርስ ሊኖር ይገባል። ያንን ደግሞ ማድረግ የምንችለው አጫጭር ኮርሶችን በመውሰድ ስኪሎች ሊኖሩን ይገባል ብዬ አስባለሁ። እኔ አሁን ማኔጅመንት ከመማር ይልቅ ሌላ ነገር ኬክ መጋገር ሊሆን ይችላል፣ ስፌት ሊሆን ይችላል፣ የሆነ ሃንድ የሆኑ ነገሮች አሉ። የሆነ ምንድነው ምን ሞያ የእጅ ሞያ አይነት ነገር መማር ያስፈልጋጊ ነው። አሁን ላይ ነው እሱ ነገር እንትን ያለልኝ የተገለጸልኝና ሜካፕ ሊሆን ይችላል። ልጆቻችሁን እያሳደጋችሁ ጎን ለጎን የምትሰሩት ነገር ያስፈልጋችኋልና እኔ ማኔጅመንቱን ከመማር ይልቅ ምን ነው የእጅ ሙያ በተማርኩ ኖሮ ብዬ አስባለሁኝና እናንተም ብትሆኑ
ትምህርት በጣም ቆንጆ ነገር ነው። ትምህርት ደግፋለሁኝ። ማስተርስ ምንድነው ምናምን እያላችሁ ብትቀጥሉ ቆንጆ ነው። ግን ደግሞ በጎን ለጎን የእጅ ሙያ ብትማሩ ቤታችሁ ቁጭ ብላችሁ ልጆቻችሁን እያያችሁ ልጆቻችሁን እያሳደጋችሁ የምትሰሯት ነገር ኢንካም ትንሽም ቢሆን ስሞል ቢዝነስ የሚባለው አይነት ማለት ነው። ትንሽም ነገር ቢሆን ቀስ እያላችሁ እያሳደጋችሁት የምትሄዱት ነገር ብትማሩ በጣም ቆንጆ ነው። አሁን እኔ እህት አለችኝ፣ ታላቅ እህቴና ማስተርስ አላት፣ ኢንጂነር ናት እና ልክ ልጇን ስትወልድ የእጅ ሙያ ተምራለች፣ የልብስ ስፌት ማለት ነው። እና አሁን ልጇንም እያሳደገች ልብስ ስፌቷንም እየሰራች ራሷን እንትን ትላለች። የሆነ በቃ አይምሮዋን የምታሳርፍበት ነገር አለ ማለት ነው። ሶ እናንተም ብትሆኑ ከኔ ከታላቅ እህታችሁ ሙያ ነገር ብትጨምሩበት የሆነ ፍላጎት ያላችሁ ነገር ላይ ብትሳተፉ በጣም ቆንጆ ነው የሚሆነው። ምክንያቱም ይሄ የቀለም ትምህርት ብቻ እንትን አይላችሁም። የቀለም ትምህርት ስትማሩ የሆነ ተቀጥራችሁ ትልቅ ካምፓኒ ምናምን ካልመሰረታችሁ በስተቀር የሆነ ይከብዳል አይደለ? እንዲህ አይነት ሙያዎች ደግሞ ሲኖራችሁ ስሞል ቢዝነሳችሁን መስርታችሁ ቤት ውስጥም ቁጭ ብላችሁ መስራት ትችላላችሁ። ትልቅዬ ትንሽዬ ሱቅም ከፍታችሁ መስራት ትችላላችሁ። እና እንዲህ አይነት ነገሮችን ብትማሩ እንደኔ ከኔ ጥፋት እንድትማሩ ነው ሼር ማረጋችሁ ማለት ነው። በሶስተኛ ደረጃ ደግሞ ልጆችን ቤት ቁጭ ብሎ ማሳደግ። እኔ ኦልሞስት አሁን 4 አመት ሆኖኛል። ትልቁ ልጄ 4 አመት ሆኖታልና ልጆቼን 2 ናቸው። ቤት ውስጥ ነው ቁጭ ብዬ ማሳድገው። በዛ ደግሞ በጣም ደስተኛ ነኝ። መጀመሪያ ላይ ኦፍ ኮርስ ይከብዳል። ወልጄ እንደተቀመጥኩኝ በጣም ይጨንቅ ነበረ። በጣም ነው የሚያስጠላው። ፕላስ ደግሞ እኔ አስተዳደጌ ትንሽ ቀበጥ ብዬ ነው ያደግኩት። ስራ መስራት አልችልም። ቤት ውስጥ እንዴት እንደሚሰራ ልጅ ደግሞ የመጨረሻም ልጅ ስለሆንኩኝ እንዴት አንድል እንደሚደረግ ማብላት፣ ኢቭን ማዘል ስቲል አልችልም። በቃ አላዝንም ልጅ እና እንደሱ አይነት ነገሮችን በቃ ያስጨንቃቸዋል። የመጀመሪያ ልጃችሁም ሲሆን ማለት ነውና ያን ጭንቀት ግን ታልፉታላችሁ። ፕላስ ደግሞ ልጆች በጣም ቶሎ ነው የሚያድጉት። የሆነ ቀኑ ይረዝምብናል። ቀኑ የምናሳልፈው ከነሱ ጋር የምንሯሯጠው ብላት ብላ የምንለው ሲያማቸው የምንሰቃየው ምናምን ነገር ያልፋል። አሁን የኔ ልጅ 4 አመት ሆኖ ትምህርት ቤት ገባና በጣም በቃ ነው የሚገርመኝ። ለዚህ ነው እላለሁኝ አንዳንዴ በቃ ለዚህ ነው ያን ሁላ እንትን ያልኩት የተጨናነኩት ምናምን እላለሁና ያልፋል። እናቶች በተቻላችሁ አቅም ልጆች ከወለዳችሁ ከእናት በላይ ማንም የለም። ምናልባት ህይወት አስገድዷችሁ ከባለቤታችሁ በላይ ኢንካም የምታገኙ ከሆነ ግድ እናንተ መስራት ያለባችሁ ሰዎች ከሆናችሁ ምንም ማድረግ አይቻልም። ነገር ግን ባለቤታችሁ የሚደግፋችሁ ከሆነ 2 ዳቦ በላሽ የማይላችሁ ከሆነ አሁን ቲክቶክ ላይ ያለው አይነት ሰውዬ ካልሆነ ባላችሁ ቤታችሁ ውስጥ ቁጭ ብላችሁ ልጆችን ማሳደግ በጣም ቆንጆ ነገር ነው። ላበረታታችሁ ፈልጋለሁ። ቁጭ ብላችሁ ስታሳድጉ ደግሞ ጡት ማጥባት በጣም እንደ ግዴታ አድርጋችሁ እንድታስቡ። ጡት የለኝም ምናምን ማለት ጡት የለኝም ጡቴ ወተት አይዝም ምናምን ከምትሉ ሞክሩ። የቻላችሁትን ያህል ሙከራ አድርጉ። ልጆቻችሁን አጥሩ። ልጆቻችሁን ቤት ውስጥ ቁጭ ብላችሁ አሳድጉ። ቶሎ ነው የሚያድጉት ልጆች። በእናት ያደገ ልጅና በሰራተኛ ያደገ እኩል አይደለም። በጣም ልዩነት አለው። ራሳችሁ ስለ ስርዓት እያስያዛችሁ እየተቆጣችሁ እየመከራችሁ እየቀጣችሁ የምታሳድጉት ልጅና ሌላ ማታቁት ሰው ምን ይሁን ምን ትሁን ማታቁት ሰው ሲያሳድግላችሁ በጣም ዲፈረንስ አለው። ልጅ ደግሞ አንደኛ ከእግዚአብሔር የተሰጠ ስጦታ ነው። ሁለተኛ ነገር ደግሞ ላይፍ ታይም ኢንቨስትመንት ነው። በቃ እድሜ ልካችሁ እኔ እናቴ አሁን እኔ ትልቅ ሰው ነኝ። ልጅ ወልጃለሁ ግን ስቲል ትጨነቃለች ለኔ። እድሜ ልኳን እስካለች ድረስ ለኔ ትጨነቃለች። እናንተም ልጆቻችሁ እድሜ ልካችሁ እንትን ናቸው፣ ከእናንተ ጋር የሚሆኑ ናቸው። ስለዚህ እናንተ ቀርጻችሁ ማሳደግ ነው ያለባችሁ እንጂ ለሌላ ሰው ላሳዳጊ ዴኬር ምናምን ከምትሰጡ በተቻላችሁ አቅም ራሳችሁ አሳድጉና እኔ ልጆቼን ራሴ በማሳደጌ አንደኛ እግዚአብሔርን አመሰግናለሁ፣ ሁለተኛ ባለቤቴን አመሰግናለሁ።
እና እንደዛ አድርጉ። እነዚህ 3 እንትኖች ለኔ በጣም ወሳኝ እቺን 10 አመት ያሳለፍኩት አንደኛ እንትን እንዳልኳችሁ የተማርኩበት ኦኬ እንዲህ ማድረግ አልነበረብኝም፣ ይሄንን ነው ማድረግ የነበረብኝ። እናንተም ከኔ ካሳለፍኩት ነገር አንተን ብላችሁ እንድትማሩበት ነው እዚህ ላይ ያመጣሁት ማለት ነው። በተቻላችሁ አቅም እነዚህን ነገሮች ከራሳችሁ ህይወት ጋር ኮኔክት ማለት ምንድነው ከራሳችሁ ህይወት ጋር አመዛዝናችሁ ከኔ ስህተት እንድትማሩ ከኔ እንትን ደግሞ ከኔ ጥንካሬ እንድትማሩ ብዬ ነው እዚህ ጋር ያመጣሁላችሁ። ስለምታዳምጡ በጣም ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን አበረታቱኝ። አመሰግናለሁ። ባይ ባይ።